በኩላሊት በካንሰር እያንዳንዱ ማለት ነው ሌላው ሳይቀር ተሲ አንተ እንኳን በቅርቡ የምታውቀው ናርዲ አንቺ የምታውቂው ነው ተስፋዬ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል የሷን አስገብቻለሁ እናንተ ከዚሁ መመስከር ትችላላችሁ ለምን ሪሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን ዮኒ ልንገርህ አሁን በቅርቡ ቲጂን ህፃን ልጅ ረድተናል እኔ ቤት በጊፍት እና ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው በአሲድ የተደፋ ልጅ ሳውዝ አፍሪካ ይኖራል ማስተራብነትም እኔም ላይ ተሰብስቧል እያንዳንዷ ሪሲት ተልካለታለች እያንዳንዷ ገብታ ማለት ነው ብሩ እነዚህ ሰዎች መተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር እሷ በጊፍት ተሰብስቦላታል እሷንም አስገብቼላታለሁ ይምጡ እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል በደፈነው ኮሚሽን ይወስዳሉ ሲባል ያመኛል እኔ ሰርቼ የምኖር ሰው ነኝ በሙያ ነርስ ነኝ ሰርቼ ራሴን ጎዳውበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው ግን ያው ከሰው ምስጋና ጠብቁ እኛ ከአምላክ ነው የምናገኘው ይሄ ጥያቄዎች ሁሉ ይምጡ እኔ ችግር የለብኝም ሪሲቶች አሉ እያንዳንዱ ነገር ማቅረብ እችላለሁ የጎፋው ተጠይቋል አይደለ ቴዲ አሁን ታሰማዋለህ እሺ ለአድማጭ ተመልካቾችም ጥያቄ ስለምንተው አሁን ወደ ነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ ለምሳሌ ፍቄ ማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም ናርዲ ማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ ዶክታችሁ መማር የላክሽልኝ በእንትን ቴሌግራም ላይ ባስቀመጥ በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪልኝ ቴሌግራም ላይ ላክልህ በቴሌግራም ላይ ባለው ስልክ ላኪልኝ ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ የተዘጋጃችሁ እንድትጠብቁ ለማገዝ ያክል ጥያቄዎቻችሁም እዛ ስላሉ ማመር ትችላላችሁ እንትኑን ላሳየህ አንዴ በትልቁ ብታረገኝ ይሰማል የኮሚኒቲ ጋይድ የዘጋውን ላሳየህ ዝሮ ማሳየት ትችላለህ ቪዲዮ ነው ማጫወት ማልችለው እሺ የህዝብ ጥያቄ ነው ተዘርፍ ያለው ብሏል አለ የተዘረፈውን እኔ አሁን ከፍራው ለጥቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ ከዛ እዚህ ጋር ተዘርፍ ያለው ብሏል ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተራብነትን ፖስቷል በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል አንዴ ቆይ መማሪ አንተ ትቀጥላለህ በፊት ይቅርታ ለምሳሌ አንዳንዴ ክሊር እያደረግን ነው ዮኒን ልኬለታለሁ ዮኒ ማሳየት ትችላለህ በትልቁ አድርገኝ ቪዲዮ ልካልኛለች እሺ በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር
በዜል ደግሞ በዌብሳይት አካውንት የገባው $3900 ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አረግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት